ብዙ ጊዜ ያለቀ ቤት ብለውን ስንሄድ ያላለቀ ቤት እናገኛለን። ይህ ለምን ይመስሎታል? ያለቀ ቤት ሲባል በሶስት ይከፈላል። ሴሚ ፊኒሽድ፣ ፉሊ ፊኒሽድ እንዲሁም ፉሊ ፈርኒሽድ። ሶስቱንም በአንድ ደቂቃ ትንትን አድርጌ አስረዳቸዋለሁ። ሴሚ ፊኒሽድ ስንል አፓርትመንቱ ሙሉ በሙሉ ተገንብቶ ይጠናቀቃል። በአልሚው የውጭ ቀለም፣ የውጭ ኮሪደር ስራ፣ ቻክ፣ ዜሮ ሊሾ እንዲሁም የውጭ በሮችና መስኮቶች፣ የውሃና የመብራት ስራዎች ይከናወናሉ። ነገር ግን የውስጥ ሴራሚክ፣ የውስጥ በሮች፣ የባኞ ቤት እቃዎች፣ ካቢኔትና ቁም ሳጥን በገዢው የሚጠናቀቅ ይሆናል። ሁለተኛው ፉሊ ፊኒሽድ፣ ይህም ሴሚ ፊኒሽድ ላይ ያሉትን ሙሉ በሙሉ አጠናቆ በተጨማሪ እንደ የኪችን ካቢኔት፣ የቁም ሳጥን ስራ፣ የሴራሚክ እንዲሁም የባኞ ቤት እቃዎች በተጨማሪ በአልሚው የሚጠናቀቁ ይሆናል። ሶስተኛ ፉሊ ፈርኒሽድ ስንል ደግሞ አፓርትመንቱ ሙሉ በሙሉ ተገንብተው ይጠናቀቃል። በተጨማሪ ግን የመኖሪያ አገልግሎት የሚሰጡ እንደ ቴሌቪዥን፣ ሶፋ፣ ኦቨን፣ ፍሪጅ እንዲሁም የመሳሰሉ የቤት እቃዎችን ያሟላ ይሆናል። ለበለጠ መረጃ ታች በምናስቀምጠው ስልክ ቁጥር ይደውሉልን። ጆን ሆምስ